ይህ ስለ ምርታማነት ብቻ አይደለም፣ ቀጣይነት ስላለው የአፈር ለምነት ነው። ኢኮግሪን ለአንድ ጊዜ ብቻም አይደለም፣ ለዘላቂ ተስፋ፣ ለህይወት ነው። ኢኮግሪን መሬት ያጣችውን ይመልሳል፣ ለምነትን ድጋሚ ያጎናጽፋል። ደረቅ ምድርን ወደ ተስፋ መለወጥ ለገበሬዎች ሰብል ከማብቀል የበለጠ ነገር ነው። ቤተሰቦችን የመመገብና የወደፊቱን ማስጠበቅ ነው። አፈሩ ሀብታም ሲሆን የወደፊቱም እንዲሁ። ለዚህም ነው ገበሬዎች ኢኮግሪንን የሚመርጡት። ኢኮግሪን ህይወትን ያሳድጋል።